ፕሪ ትሬኒንግ ምንድነው የሚለውን በዛሬ ቪዲዮ አጠር አድርጌ ለማየት እንሞክራለን። ከዚህ በፊት ስለ ፕሪ ትሬኒንግ የሰራሁት ቪዲዮ አለ። እሱ ቪዲዮ እንደውም ሞር ፕሪሳይዝድ የሆነ ቪዲዮ ነው። እሱንም ማየት ትችላላችሁ ይሄን ከጨረሳችሁ በኋላ። ፕሪ ትሬኒንግ ዋናው ሀሳቡ ያው ኢትዮጵያን ኤርላይንስ አቪዬሽን ዩኒቨርሲቲ ካቢን ክሩ ዲፓርትመንት ከመግባታችሁ በፊት የእናንተ መረጃዎች ዶክመንቶቻችሁ ሲስተም ላይ የሚመዘገቡበት እና ወደሚቀጥለው ወደ ሜዲካል ስቴፕ የምትሸጋገሩበት ጊዜ ነው ማለት ነው። ከዚህ በመቀጠል ያው ስኬጁል በተደረገላችሁ ቀንና ሰዓት በደንብ ቼክ አድርጋችሁ ታይማችሁና ቀናችሁ ሚስ እንዳታደርጉ። ምክንያቱም ያው በደንብ ኖቲስ አድርገዋል ዌብሳይት ላይ ሚስ እንዳታደርጉ ቀናችሁን እና የተቀመጡትን ዶክመንቶች ዝርዝር አስቀምጠዋል። እነዚህም የዶክመንቶቹ አይነት ያው ኮፒ ኦፍ በር ሰርቲፊኬት የስምንተኛ ክፍል እና የ12 ካርድ ኦር ዲፕሎማ ኦር ዲግሪ ቴምፖ ካላችሁ እንደ አማራጭ መያዝ ይቻላል። ግን ሁሉንም ዶክመንቶች ብትይዙ ይመረጣል እና ለእናንተ ቀለል ይሏችኋል እዛ ስትደርሱ። ሌላው በተረፈ ደግሞ ኦሪጂናል የቀበሌ መታወቂያ 2 ኮፒ ከፊትና ከኋላ የተደረገ። እዚህ ጋር ኦሪጂናል ቀበሌ መታወቂያ የለኝም ለምትሉ ፓስፖርት መጠቀም ትችላላችሁ፣ ወይንም ናሽናል አይዲ። ግን እነሱ አላሉም ከሌላችሁ ነው። እነሱ ይቀበሉ አይቀበሉ የፓስፖርቱን ነገር እዚህ ጋር እርግጠኛ መሆን ከባድ ነው። ግን እነሱ ያስቀመጡትን ነገር ሁሉ አሟልታችሁ ብትገኙ ይመረጣል። በተረፈው አምስት የፓስፖርት ሳይዝ ፎቶ። ያው ፓስፖርት ሳይዝ ፎቶ ስትነሱ ግሩሚንግ ስታንዳርዳችሁን ጠብቃችሁ ልክ ለዲፕ ስክሪኒንግ ስትሄዱ እንዳደረጋችሁ ወንዶችም ጺማችሁን ተቆርጣችሁ ማለት ምንድነው ሼቭድ የሆነ ፉሊ ሼቭድ የሆነ ጺምና ጸጉራችሁን ወንዶች፣ ሴቶች ደግሞ ያው ጸጉራችሁ ወደ ኋላ በማስያዝ አክሰሰሪ መጠቀም ካለባችሁ ሴቶች ትንሽዬ የጆሮ ጌጥ ብታደርጉ ጥሩ ነው። ግን ላይት የሆነ ሜካፕም ያው ቅንድባችሁን ምናምን ያው ያልበዛ ሜካፕ ተሰርታችሁ ብትነሱ ፎቶ ጥሩ ነው። ሌላው ደግሞ ያገባ ያላገባ ሰርተፊኬት ያስፈልጋል። ከመንግስት ተቋም ነው። ከሃይማኖት ተቋም የሚመጣ የጋብቻ ሰርተፊኬት እንደማይቀበሉ አስቀምጠዋል ዌብሳይት ላይ። ሲንግል ከሆናችሁ የሲንግል፣ ሜሪድ ከሆናችሁ የሜሪድ ሰርተፊኬት ታዘጋጃላችሁ ማለት ነው። ሁሉንም ዶኪመንቶቻችሁን ኦሪጂናል እና ኮፒ እንዳትረሱ። ከዛ ያው ከላይ የተቀመጡት ዶኪመንቶች ኦሪጂናል መሆናቸው ይጣራል። ያው ኦሪጂናል ካልሆነ ዲስኳሊፋይ ነው የምትደረጉት ማለት ነው። ያው ፕሪ ትሬኒንግ ይሄን ይመስላል። ምንም አይነት ኤግዛም፣ ምንም አይነት ኢንተርቪው የለውም። እናንተ ያላችሁ ዶክመንት ይዛችሁ በተቀጠራችሁበት ቀንና ሰዓት ሚስ ሳታደርጉ መገኘት ነው። ሌላው በተረፈ አለባበሳችሁን እንደተለመደው ያው ኦፊስ አታየር ፎርማል አለባበስ ልበሱ። ቢቻል ያው ስክሪኒንግ ጊዜ ስትሄዱ የለበሳችሁን አለባበስ ብትለብሱ ይመረጣል። ካልሆነም ሴቶች የጨርቅ ሱሪ ብቻ ጂንስ፣ ሸራ ጫማ ወንድም ሴቶችን ብትሆኑ እንዳታደርጉ። ጸጉራችሁን ፍሪዝ ማድረግ ወንዶችም ሴቶችም ያው ብዙ ጊዜ ስለ አለባበስ ነግሬያችኋለሁ። እንደዚህ አይነት አለባበስ ለብሳችሁ ሂዱ። አሁን በዚህ ዙሪያ የተጠራችሁት ክልል ብቻ ናችሁ። ያው ተመሳሳይ ነው። አዲስ አበባም ያላችሁ ስትጠሩ እንደዚሁ ነው የሚሆነው። ያው የሚቀጥለው ስቴፕ የሚሆነው ሜዲካል እና ከሜዲካል በኋላ ደግሞ ያው ዋስ የምታስፈርሙበት ነው። ከዛ ወደ ትሬኒንግ ስኩል ነው የምትገቡት። ስለ ዋስና ስለ ሜዲካል በሚቀጥለው ቪዲዮ ሰራላችኋለሁ። ያው ፕሪ ትሬኒንግ ብዙ ጥያቄ ስለቀረበብኝ ለሁላችሁም መረጃ እንዲኖራችሁ ያህል ነው። ይሄን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ። አመሰግናለሁ።